ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የቃና ቴክ ቤተሰቦች ማለት ነው። ዛሬ በአዲስ ቪዲዮ መጥተናል ማለት ነው። በዛሬ ቪዲዮ የምንመለከተው ብዙዎቻችሁን ኢሞ ላይ ማስታወቂያ የመጣ አስቸግሯችኋል ማለት ነው። በዛሬ ቪዲዮ ኢሞ ማስታወቂያ የመጣ ለተቸገራችሁ በቀላሉ በዚች በሁለት ደቂቃ ውስጥ እንዴት እንደምታጠፉ አሁን የምንመለከት ነው ማለት ነው። ይሄንን ለማጥፋት ቀላል ዘዴ ተጠቀማላችሁ ማለት ነው። ብዙዎቻችሁ በማስታወቂያ ተቸግራችኋል ማለት ነው። ልክ ስትደውሉ ማስታወቂያ ይመጣባችኋል። ተጻጽፋችሁ ልክ ስትወጡ ደግሞ ማስታወቂያ ይመጣባችኋል ማለት ነው። እንግዲህ ይሄ ማስታወቂያ እንዴት ይጠፋል የሚለውን ነገር ይኸው አሁን ጋር ጋር ምንም ማስታወቂያ የለም ማለት ነው እንደምትመለከቱት። ስለዚህ ይሄን ማስታወቂያ እንዴት ነው ማጥፋው የሚለውን ነገር አሁን በዝርዝር የማስረዳችሁ ይሆናል ማለት ነው ፋሚሊዎቼ። እንግዲህ ይህ ማስታወቂያ የሚጠፋ በሁለት መንገዶች መጥፋት ይችላል ማለት ነው። ይህ ማስታወቂያ እንዴት ነው የሚጠፋው እንዴትስ እናጥፋው ብላችሁ ብዙዎቻችሁ ተጨንቃችኋል ማለት ነው። በዚህ ቪዲዮ እንዴት እንደምታጠፉ አሁን የማሳያችሁ ይሆናል ማለት ነው። እንግዲህ ለዚህ ለቃና ቴክ አዲስ ሆናችሁ ካላችሁ ለዩቲዩብ ሰብስክራይብ እንዲሁም ደግሞ ሼር ላይክ ማድረግ እንዳይረሳ ማለት ነው። እንዲሁም ደግሞ የተቸገሩ ወገኖቻችን አሉ ለነሱ ቀጥታ ሼር በማድረግ ተባበሩን ማለት ነው። እንግዲህ አሁን እዚህ ጋር እንመጣና እዚች ጋር የፕላስ ምልክት አለች ማለት ነው። የፕላስ ምልክት አለችበትን አንድ ጊዜ ክሊክ እናደርጋለን ማለት ነው። ክሊክ ካደረግን በኋላ ሞር ምትለዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። ኦኬ እዚህ ጋር ከመጣችሁ በኋላ ብዙ ዝርዝሮች ይመጣሉ ማለት ነው። ከነሱ ውስጥ እዚህ ጋር ተመጡና ሴቲንግ የሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እንደዚህ ክሊክ ካደረጋችሁ በኋላ እዚህ ጋር የተለያዩ ነገሮች ይመጣሉ። ምሳሌ ኖቲፊኬሽን ፈንክሽን፣ ቻት፣ ስቶሬጅ እና ላንጉዌጅ፣ አካውንት ሴኩሪቲ፣ ማኔጅ ዲቫይስ እና እንዲሁም አባውት አሉ የመሳሰሉት ማለት ነው። እዚህ ጋር እኛ የምንነካው ሁለት ነገሮች አሉን ማለት ነው። አንደኛው ፈንክሽን የሚለውን ክሊክ እናደርጋለን ማለት ነው። ፈንክሽን የሚለውን ክሊክ ታደርጋላችሁ ማለት ነው። ፈንክሽን የሚለውን ክሊክ ካደረጋችሁ በኋላ አሁን እነዚህ ሁሉ ኦን ሆነዋል ማለት ነው። እነዚህ ሁሉ አሁን በኮል እንዲሁም ደግሞ በቮይስ በፕላኔት ፕሬስ ኢንተርሴንድ እንዲሁም ፒፕል ዩር ሜይ ናው በሚል ሁሉ እዚህ ጋር ማስታወቂያ እንዲሄድ ኦን አድርጌ ያለሁኝ ማለት ነው። ስለዚህ እነዚህን ደግሞ አሁን ማስታወቂያ እንዳይሄድ ቀጥታ አሁን እናስተካክላለን ማለት ነው። እንግዲህ አሁን እዚህ ጋር ቅድም እንዳልኳችሁ እዚህ ጋር ትመጡና ይኸውቹት ፈንክሽን ሚለውን እዚች ጋር ነው ማለት ነው ክሊክ የምታደርጉት ማለት ነው። ቀጥታ ክሊክ ካደረጋችሁ በኋላ እነዚህን የፈለጋችሁትን እናንተ እዚህ ጋር ትመጡና ራይት ትላላችሁ ማለት ነው የፈለጋችሁት ማለት ነው። እንግዲህ አሁን መተን እዚህ ጋር ቀጥታ ፈንክሽን ሚለውን ክሊክ ያደረኩት እነዚህን ሁሉ አሁን ኦፍ እናደርጋለን ማለት ነው። እንግዲህ ኮንፈርም ላሉ ኦፍ ብዬ ከዛ እንደዚህ ያስወጣችኋል ማለት ነው። ተመለሳችሁ ትገባላችሁ። አሁንም ተመለሰን እንገባለን ማለት ነው። ከዛ ሴቲንግ ፈንክሽን ከዛ ይሄንንም ሾ ቮይስ ክለብ ሚለውንም ክሊክ አድርገን እናጠፋዋለን ማለት ነው። ከዛ አሁንም መልሶ ያስወጣናል። ከዛ አሁንም እንገባለን ሞር ከገባን በኋላ ማለት ነው። ከዛ አሁንም ሴቲንግ እንገባለን። ከዛ ፈንክሽን አሁንም እነዚህንም ኦፍ ታደርጋላችሁ ኦፍ ከዛ ኦፍ ከዚህ በኋላ ተገላግላችኋል ማለት ነው። ከዛ በኋላ አሁን መጣና አሁንም አንድ ነገር ይቀረናል ማለት ነው። አንድ ሴቲንግ ትቀረናለች። እቺም ሴቲንግ አሁንም እዚህ ጋር መጣና ቀጥታ ራሷን ማለት ነው ኦፍ ታደርጋላችሁ ማለት ነው። እዚህ ጋር ትመጡና ሴቲንግ የምትለውን እቺን ማለት ነው ሴቲንግ የምትለውን ራሷን አንድ ጊዜ ክሊክ ታደርጋላችሁ። ካደረጋችሁ በኋላ ኖቲፊኬሽን ሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ትመጡና ኖቲፊኬሽን የምትለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። ክሊክ ካደረግን በኋላ እዚህ ጋር ብዙ ዝርዝሮች ይመጡላችኋል ማለት ነው። ከዛ ከነሱ ከመጡላችሁ ውስጥ አንዱን እዚህ ጋር ምሳሌ የትኛው እንደምትነኩ በግልጽ የማሳያችሁ ነው ማለት ነው። እዚህ ጋር ከመጡት ውስጥ ትሬንዲንግ የምትላል ማለት ነው። ትሬንዲንግ የምትለዋን እሷን አንድ ጊዜ ክሊክ አድርጋችሁ ኦፍ ታረጋላችሁ ማለት ነው። ሁሉም ኦፍ ሆኗል ማለት ነው። አሁን ወተን እንገባለን ኦፍ ሆኗል ወይስ አልሆነም የሚለው ነገር እናረጋግጣለን ማለት ነው። እዚህ ጋር ከመጣን በኋላ አሁንም ሞር የሚለውን እንጫናለን። ሴቲንግ ገባን። ከዛ መጀመሪያ ፈንክሽን ንግባ። ይሄው ሁሉም ኦፍ ሆኗል ማለት ነው። ከዛ በኋላ እዚህ ጋር መተናውን ደግሞ ኖቲፊኬሽን ክሊክ አድርገን እስኪ ትሬንዲንግ የሚለውን ክሊክ እናድርግ።
ይሄው እንግዲህ እንደምትመለከቱት በሚገባ ኦፍ ሆኗል ማለት ነው ፋሚሊዎቼ። ውድ ፋሚሊዎቼ በዚህ መልኩ ቀጥታ ማስተካከል ትችላላችሁ ማለት ነው። ማስታወቂያ የመጣ ለተቸገራችሁ ውድ ፋሚሊዎቻችን የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በሌላ በምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረግ ላይ ደስ ይመቻችሁ ባይ